በሰሜን አውሮፓ በጥልቅ ደኖች በብዙ ሺህ ሐይቆችና በረጅም የባህር ዳርቻዎች መካከል ስዊድን የተባለች ሀገር ትገኛለች። ለአንዳንዶች ስዊድን የሰላም፣ የእኩልነት፣ የጥሩ ደሞዝና የተሻለ ሕይወት ምልክት ናት። ለሌሎች ደግሞ ቀዝቃዛ አየር፣ ውድ ኑሮ፣ የቤት እጥረት፣ ቋንቋና የስደተኝነት ፈተናዎች ያሉባት ሀገር ናት። ታዲያ የትኛው እውነት ነው? እውነትስ ስዊድን ለኢትዮጵያውያን ለመኖርና ለመስራት ምን ያክል ምቹ ናት? ዛሬ ስለ ስዊድን ተፈጥሮ፣ ኢኮኖሚ፣ የሥራ ዕድል፣ ኑሮ፣ ባህል፣ ስደትና የዕለት ተዕለት ሕይወት በትክክለኛ መረጃ እንመለከታለን። እስከ መጨረሻው አብራችሁን እንድትቆዩ ጋበዝን። ለቻናሉ አዲስ የሆናችሁም ቤተሰብ ይሁኑም። ስዊድን በሰሜን አውሮፓ በስካንዲቪያ ክፍል የምትገኝ ሀገር ናት። በምዕራብ ከኖርዌይም በምስራቅ ከፊንላንድ ጋር ድንበር ትጋራለች። ዋና ከተማዋ ስቶክሆልም ሲሆን ጎተንበርግና ማልሞ ሌሎች ትልቅ ከተሞቿ ናቸው። ስቶክሆልም በብዙ ደሴቶች ላይ የተገነባች ውሃና ከተማም አንድ ላይ የተዋህዱባት ውብ ከተማ ናት። ጎተንበርግ በወደብ በኢንዱስትሪና በባህር ምግቦች ትታወቃለች። ማልሞ ደግሞ ከዴንማርክ ኮፐንሃግ ጋር በድልድይ የተገናኘች ብዙ ባህሎች የሚኖሩባት ከተማ ናት። በስዊድን የሚኖረው ሕዝብ ከ10.6 ሚሊዮን በላይ ሲሆን ከሀገሪቱ ስፋት ጋር ሲነጻጸር የሕዝብ ጥግግቷም ዝቅተኛ ነው። ስለዚህ ከትላልቅ ከተሞች ከወጣም በኋላ ረጅም ደኖች፣ ሐይቆችና ጸጥ ያሉ መንደሮችን ማየት የተለመደ ነው። ስዊድንን ለጉብኝት የሚስብ ዋነኛው ነገር ተፈጥሯዊ ውበቷ ነው። በስቶክሆልም የሚገኘው ጋማላስታን ጠባብ የድንጋይ መንገዶች፣ አሮጌ ሕንፃዎችና ታሪካዊ አደባባዮች ያሉበት የከተማ አሮጌ ክፍል ነው። ከከተማዋ ወጣ ሲባል ደግሞ በብዙ ሺህ ደሴቶች የተሞላው የስቶክሆልም ደሴቶች ስብስብ ይገኛል። በበጋ ወቅት ጀልባ መጓዝ፣ መዋኘትና በተፈጥሮ ውስጥ ማረፍ በጣም የተለመደ ነው። ወደ ሰሜን ስንጓዝ የቢሲኮ ብሔራዊ ፓርክና ኪሩናን እናገኛለን። እነዚህ ቦታዎች በሰሜናዊ ብርሃን ወይም ኖርዘርን ላይት በክረምት ሰማይ ላይ በሚታየው አረንጓዴና ሐምራዊ ብርሃን ይታወቃሉ። በኪሩና አቅራቢያ በየዓመቱ ከበረዶና ከበረዶ ግግር የሚገነባው አይስ ሆቴል ይገኛል። በደቡብ ስዊድን የሚገኘው ጎትላንድ ደሴት ደግሞ በባህር ዳርቻው በታሪካዊ ስፍራዎቹና በመካከለኛው ዘመን ሕንፃዎች በተጠበቁት ቪስቢ ከተማ ይታወቃል። ነገር ግን የስዊድን ተፈጥሮ ለቱሪስቶች ብቻ አይደለም። በዚያ ለሚኖሩ ሰዎችም የዕለት ተዕለት ሕይወታቸው አካል ነው። መራመድ፣ ብስክሌት መንዳት፣ በደን ውስጥ ማረፍና ቤሪ መልቀም በስዊድናውያን ዘንድ በጣም የተለመዱ ልማዶች ናቸው። ስዊድን ትንሽ የሕዝብ ብዛት ቢኖራትም በዓለም ገበያ ላይ ትልቅ ተጽዕኖ ያላቸውን ኩባንያዎች ፈጥራለች። ቮልቮ፣ ስካኒያ፣ ኤሪክሰን፣ አይኪያ፣ ስፖቲፋይ እና ላርና ከስዊድን የተነሱ የዓለም አቀፍ ስሞች ናቸው። የሀገሪቱ ኢኮኖሚ በኢንጂነሪንግ፣ በማምረቻ፣ በቴክኖሎጂ፣ በቴሌኮሙኒኬሽን፣ በመድኃኒት፣ በደን ምርቶችና በንጹህ ኃይል ይደገፋል። ፈጠራን፣ ዲጂታል አገልግሎቶችንና አረንጓዴ ኢኮኖሚን ለማሳደግ ከፍተኛ ትኩረት የምትሰጥ ሀገር ናት። ነገር ግን ሀገሪቱ ሀብታም ናት ማለት በዚያ የሚኖር እያንዳንዱ ሰው ቀላል ሕይወት አለው ማለት አይደለም። በ2026 መጀመሪያ የሥራ አጥነት መጠን ከፍ ብሎ የቆየ ሲሆን በተለይ ከውጭ በሚመጡ ነዋሪዎች መካከል የሥራ ማግኘት ችግር ከስዊድን ተወላጆች የበለጠ ነው። የ2025 መረጃ በውጭ ሀገር የተወለዱ ሰዎች የሥራ ተሳትፎ 66.3 በመቶ እንደነበር ያሳያል። ይህም ትምህርት፣ ሙያዊ ልምድ፣ ቋንቋና የሀገሩን የሥራ ገበያ መረዳት ለአዲስ መጤ እጅግ አስፈላጊ መሆኑን ያሳያል። ኢትዮጵያዊ ወደ ስዊድን ሂዶ በቀላሉ ሥራ ማግኘት ይችላል ወይ? መልሱ በሙያው፣ በልምዱ፣ በቋንቋውና በመኖሪያ ፈቃዱ ይወሰናል ነው። በአይቲ፣ በሶፍትዌር፣ በሳይበር ደህንነት፣ በዳታ ሳይንስ፣ በኢንጂነሪንግ፣ በማምረቻና በአረንጓዴ ኃይል የሙያ ልምድ ያላቸው ሰዎች እድል ሊያገኙ ይችላሉ። በጤና ዘርፍ ነርሶች፣ ዶክተሮችና ሌሎች ባለሙያዎች ፍላጎት ሊኖር ቢችልም የትምህርት ማስረጃን ማረጋገጥ፣ ሙያዊ ፈቃድ ማግኘትና የስዊድንኛ ቋንቋ ብቃት ማሳየት ሊያስፈልግ ይችላል። በኮንስትራክሽን፣ በማምረቻ፣ በጽዳት፣ በሆቴልና በምግብ ቤቶች ዘርፎችም ስራዎች ይገኛሉ። ነገር ግን ለእነዚህ ስራዎች ውድድር ከፍተኛ ሊሆን ይችላል። ብዙ ስዊድናውያን ጥሩ እንግሊዘኛ ይናገራሉ። በአንዳንድ የቴክኖሎጂና የምርምር ስራዎች እንግሊዘኛ ብቻ በቂ ሊሆን ይችላል። ነገር ግን በደንበኛ አገልግሎት፣ በጤና፣ በትምህርት፣ በመንግስት ተቋማትና ከህዝብ ጋር ቀጥታ በሚያገናኙ ስራዎች ስዊድንኛ እጅግ አስፈላጊ ነው። እዚህ ምስሉ ላይ በምትመለከቷቸው የስዊድን የሥራ ድረገጾችና በኩባንያ ድረገጾች በሙያዊ ኔትወርኮች መፈለግ እንደሚቻል ይገልጻል። የሥራ ማመልከቻውም ከስዊድን የሥራ ባህል ጋር የሚጣጣም ሲቪና ከቨር ሌተር ይፈልጋል። ከአውሮፓ
ከአውሮፓ ህብረት ውጭ የሆነ ዜጋ እንደ ኢትዮጵያዊ በአብዛኛው ስዊድን ውስጥ ስራ ከመጀመሩ በፊት የስራ ፈቃድ ማግኘት ይኖርበታል። የስራ ጥያቄው ደሞዝ፣ መድንና የስራ ሁኔታ ጨምሮ የመንግስትን መስፈርት ማሟላት አለበት። ስለዚህ ስዊድን ሄጄ ስራ ፈልጋለሁ የሚለው ብቻ በቂ አይደለም። ስራ አስቀድሞ መፈለግ፣ የሙያ ማስረጃን ማዘጋጀት፣ ቋንቋ መማርና ህጋዊውን መንገድ መከተል ያስፈልጋል። ስዊድን ጥሩ ደሞዝ የምትከፍል ሀገር ናት። ነገር ግን የኑሮ ወጪዋም ዝቅተኛ አይደለም። በተለይ በስቶክሆልም በጎተንበርግና በማልሞ ቤት ማግኘት ከባድ ሊሆን ይችላል። በስዊድን የመጀመሪያ ደረጃ የኪራይ ውል ለማግኘት ረጅም የጥበቃ ዝርዝር ሊኖር ይችላል። ስለዚህ አዲስ መጤዎች ብዙውን ጊዜ ከሌላ ሰው በድጋሚ የተከራየ ቤት ወይም የጋራ መኖሪያ ይጠቀማሉ። ከኪራይ በተጨማሪ ምግብ፣ ትራንስፖርት፣ ኢንተርኔት፣ ኤሌክትሪክና ሌሎች ወጪዎች ይኖራሉ። ደሞዝ ሲነገር ከግብር በፊት የሚከፈለውና ከግብር በኋላ ወደ እጅ የሚገባው ገንዘብ የተለያዩ መሆኑንም መገንዘብ ያስፈልጋል። ግብር ከፍተኛ መስሎ ሊታይ ቢችልም በምላሹ ህዝቡ ከህዝብ ትራንስፖርት፣ ከጤና አገልግሎት፣ ከትምህርትና ከማህበራዊ ድጋፍ ስርዓቶች ይጠቀማል። ስለዚህ በስዊድን ጥሩ ደሞዝ ማግኘት ብቻ አይበቃም። የት እንደሚኖሩ፣ የቤት ኪራዩ ምን ያህል እንደሆነና ከቤተሰብ ጋር ወይም ብቻውን እንደሚኖሩ የህይወት ሁኔታውን በጣም ይወስናል። ስዊድን ውስጥ ህይወት ስርዓትን፣ ሰዓት አክባሪነትና ግላዊነትን የሚያከብር ነው። በቀጠሮ ሰዓት ላይ መድረስ በስራም ሆነም በግል ቀጠሮ አስፈላጊ ነው። ሰዎች በህዝብ ቦታዎች ጸጥ ያሉና የሌላውን የግል ቦታ የሚያከብሩ ሊመስሉ ይችላሉ። ይህ ግን ወዳጃዊ አይደሉም ማለት አይደለም። ወዳጅነት ለመመስረት ጊዜ ሊፈጅ ይችላል። አንዴ ከተመሰረተ በኋላ ግን የተረጋጋና ታማኝ ግንኙነት ሊሆን ይችላል። ስዊድን በስራና በግል ህይወት መካከል ሚዛን ለመጠበቅ ትልቅ ዋጋ ትሰጣለች። ሰዎች ብዙ ሰዓት ቢሮ ውስጥ በመቆየት ሳይሆን ስራቸውን በብቃት በመፈጸም ይገመገማሉ። የሴትና ወንድ እኩልነት፣ የህፃናት መብትና የግለሰብ ነጻነት በማህበረሰቡ ውስጥ ጠንካራ ዋጋ አላቸው። ከኢትዮጵያ የመጣ ሰው በመጀመሪያም የማህበራዊ ግንኙነቱን ቀዝቃዛነት ሊያስተውል ይችላል። በኢትዮጵያ በቤተሰብ በጎረቤትና በጓደኛ መካከል ያለው ቅርብ ግንኙነት በስዊድን የበለጠ በቀጠሮና በግላዊ ድንበር የሚመራ ሊሆን ይችላል። ለኢትዮጵያውያን ከሚከብዱ ነገሮች አንዱ የስዊድን አየር ንብረት ነው። በደቡብ ከተሞች ክረምቱ ከሰሜን ክፍል የቀለለ ቢሆንም ቀዝቃዛና ጨለማ ነው። በሰሜን ስዊድን ሙቀት ከዜሮ በታች በጣም ሊወርድ ይችላል። በክረምት የቀን ብርሃን ጥቂት ሰዓታት ብቻ የሚቆይባቸው ቦታዎችም አሉ። ከሙቀት ኢትዮጵያ የመጣ ሰው ብርድም ብቻ ሳይሆን ረጅም ጨለማንም ለመለማመድ ጊዜ ሊፈልግ ይችላል። በበጋ ደግሞ በተቃራኒው ይከሰታል። ቀኖቹ በጣም ረጅም ይሆናሉ። በሰሜን ክፍልም ሚድናይት ሰን የሚባለው ፀሐይ ሙሉ በሙሉ የማጠልቅበት ሁኔታ ይታያል። በበጋ ሰዎች በፓርኮች፣ በደኖች፣ በሐይቆችና በደሴቶች ብዙ ጊዜ ያሳልፋሉ። ስለዚህ የስዊድን ክረምት ፈተና ቢሆንም በጋዋ ረጅም ብርሃንና ውብ ተፈጥሮ ያለው ልዩ ወቅት ነው። ስዊድን በታሪኳ ብዙ ጥገኝነት ፈላጊዎችና ስደተኞችን ተቀብላለች። ዛሬ ግን የጥገኝነትና የኢሚግሬሽን ሂደቱ ከቀድሞ የበለጠ ጥብቅና ውስብስብ ሆኗል። ጥገኝነት የሚሰጠው አንድ ሰው በዘር፣ በሃይማኖት፣ በዜግነት፣ በፖለቲካዊ አመለካከት ወይም በሌላም የተጠበቀ ምክንያት ከባድ ስደትና አደጋ እንደሚገጥመው ማሳየት ሲችል ነው። ጥገኝነት ለኢኮኖሚያዊ ችግር ወይም ለተሻለ ስራ የሚሰጥ የፈጣን መንገድ አይደለም። ጥገኝነት ጠይቆ ውሳኔ የሚጠብቅ ሰው ኤልኤምኤ ካርድ የሚባል ማስረጃ ይሰጠዋል። ይህ ካርድ ጥገኝነት እንደጠየቀና ውሳኔ እየጠበቀ በስዊድን የመቆየት መብት እንዳለ ያሳያል። ጥገኝነት ጠያቂ ሁሉ ወዲያውኑ መስራት አይችልም። ኤቲዩኤንዲ የሚባል ከስራ ፈቃድ መስፈርት ነፃ መሆኑን የሚያሳይ ሁኔታ ሊኖረው ይገባል። ከ16 ዓመት በላይ ያለ ጥገኝነት ጠያቂ ለመስራት ይህንን ሁኔታ ማሟላት አለበት። ጥገኝነት ከተፈቀደም ሰውየው የመኖሪያ ፈቃድ ያገኛል። ፈቃዱም እስካለ ድረስ በስዊድን የመኖርና የመስራት መብት ይኖረዋል። ጥያቄው ካልተቀበለ ግን ሀገሪቱን ለቆ እንዲወጣም ሊጠየቅ ይችላል። በስዊድን ህይወትን ለመገንባት ፈቃድ ማግኘት ብቻ አይበቃም። ቋንቋ መማር፣ ስራ ማግኘት፣ የሀገሩን ህግና ባህል መረዳትና ማህበራዊ ግንኙነትን መፍጠር ያስፈልጋል። በተለይ ለአዲስ መጤዎች ረጅም የጥበቃ ጊዜ፣ ቋንቋ፣ የቤት ችግርና ከቤተሰብ መራቅ የስነ ልቦና ጫና ያመጡ ይችላሉ። ስዊድን በስቶክሆልም በጎተንበርግና በማልሞ የተለያዩ የአፍሪካና የኢትዮጵያ ማህበረሰቦች ያሉበት ሀገር ናት። የኢትዮጵያ ምግብ ቤቶች፣ ሃይማኖታዊ ተቋማትና ማህበራዊ ቡድኖች መኖራቸው አዲስ መጤዎች የቤት ስሜት እንዲያገኙ ሊረዳ ይችላል። ነገር ግን በራስ ማህበረሰብ ውስጥ ብቻ መቆየት የስዊድንኛ ቋንቋንና የአካባቢውን ማህበረሰብ ለመርዳት ያለውን እድል ሊቀንስ ይችላል። በሙያ የተዘጋጀ ቋንቋን ለመማር ዝግጁ የሆነ ህግን የሚያከብርና ከአዲስ ባህል ጋር ለመላመድ የሚችል ሰው በስዊድን የተረጋጋ ህይወት መገንባት ይችላል። ነገር ግን ያለ ሙያ፣ ያለ ቋንቋ፣ ያለ ህጋዊ ፈቃድና ያለ በቂ የገንዘብ ዝግጅት መሄድ በጣም ከባድ ህይወት ሊያጋጥም ይችላል። በአጠቃላይ ስዊድን ውብ፣ የተደራጀች፣ በቴክኖሎጂና በማህበራዊ አገልግሎት የተሻሻለች ሀገር ናት። ጥሩ የስራና የግል ህይወት ሚዛን፣ ጥሩ የህዝብ
አገልግሎት፣ ንጹህ አካባቢ፣ ደህንነትና የተፈጥሮ ውበት ታቀርባለች። በሌላ በኩል ውድ ኑሮ፣ የቤት እጥረት፣ የሥራ ውድድር፣ የቋንቋ ችግር፣ ረጅም ጨለማና ጥብቅ የኢሚግሬሽን ስርዓት አሉባት። ስዊድን ገንዘብ በቀላሉ የሚገኝባት ወይም ሕይወት ያለ ፈተና የሚሆንባት ሀገር አይደለችም። ነገር ግን በትምህርት፣ በሙያ፣ በቋንቋና በትዕግስት የተዘጋጀ ሰው የተረጋጋና ጥራት ያለው ሕይወት ሊገነባበት ይችላል። ስለዚህ ወደ ስዊድን ለመሄድ የሚያስብ ሰው በማህበራዊ ሚዲያ የሚታዩትን ውብ ምስሎች ብቻ ሳይሆን የሥራ፣ የቤት፣ የቋንቋና የሕግ እውነታዎችን በደንብ መመርመር አለበት። እርስዎ በስዊድን ለመኖር ይፈልጋሉ? ከጥቅሞቿና ከችግሮቿ የትኛው የበለጠ ትኩረቶን ሳበም? ሐሳቦን በኮሜንት ያጋሩን። ቪዲዮ ጠቃሚ ከሆነም ላይክ ያድርጉ፣ ለሌሎች ያጋሩ። ተጨማሪ የሀገራት ዶክመንተሪዎችን ለማግኘት ቻናሉን ሰብስክራይብ ያድርጉ።